ዛሬ ጥር 8 2018 የባለቤቴ የእናትና የአባቱ 14ኛ ዓመት መታሰቢያ ነበረ። የዛሬ 14 ዓመት ጥምቀትን ለማክበር ወደ ጎንደር እየሄዱ ባለበት ጊዜ የመኪናው ተገልብጦ ነው ህይወታቸው ያለፈው እና 14ኛ ዓመታቸውን ለማሰብ በመቅዶኒያ የሚገኙ አረጋውያንን ምሳ ለማብላት እዛ ነበር የተገኘ ነው ዛሬ። እናም መቅዶኒያ የሚገኙ አረጋውያንን ምሳ አበላን። እዛ ሄዳችሁ ምሳ ስታበሉ ሙት ዓመትም ይሁን ምንም አይነት ፕሮግራም ሲኖራችሁ እዛ ሄዳችሁ በማብላት በመመረቅ የመንፈስ እርካታን አገኙ። በጣም ትደሰታላችሁ። በቃ መንፈሳችሁ ይረካል። ደካሞችን በማገልገል እዩኑኑ እዚህ ጋር እየሰጠች ምሳ ሁላቸውም እነኑኑ እነሳይመን ራሳቸው እንዲሰጡ አረግናቸው። ከልጅነታቸው ደግነትን እንዲማሩ እንዲለምዱ አቅም የሌላቸው ሰዎችን ማገዝ መደገፍ ከስር መሰረት ልጆቻችንን ልናስተምር ይገባልና ራሳቸው እየዞሩ በእጅ እንዲሰጡ ነው ያደረግናቸው። ይኸው ሳይመን እዚህ ጋር እየሰጠ እና ተመረቁ ልጆቻችን። ሁላችንም ተመረቅን። እንዲሁም ነፍስ ይማር ተባለ፣ ተጸለየ እና ሁላችሁም ምንም አይነት ፕሮግራም ሲኖራችሁ ክርስትናም ኒካም ቀለበትም ምንም አይነት ነገር ሲኖራችሁ መቅዶኒያ መታችሁ እዛ ያሉ አረጋውያንን በማብላት ተመረቁና የመንፈስ እርካታ አገኙ። እናንተም ትልቅ ሰላምና ደስታን ታገኛላችሁ። በእውነት እኛ ዛሬ እነሱ በልተው ሲመርቁ ትልቅ የመንፈስ እርካታ ነው ያገኘ ነው። በጣም ነው መንፈሴ የረካው እዛ ቦታ ላይ በመገኘቴ፣ ልጆቼንም በማሳየቴ። ይሄንን ደግነትን እናስተምራቸው ልጆቻችንንም። እናመሰግናለን። እኔ በጣም ከሚገርመኝ ነገር ልንገራችሁ ያጀማ ኮሜንት ገብታችሁ በተለይ ሙስሊሞች ማሻአላህ ጎበዝ ጀግና የምትሉ ነገ ጧት እሷ ስትሞት ከመለከል ሞት ጋር ስትያያዝ ጎበዝ ጀግና ልትሏት ነው? ጥያቄ ነው ለሙስሊሞች። ምክንያቱም በጣም በኮሜንት ስለምታዘባችሁ። በሁለተኛ ደረጃ ደግሞ እቺ ሴትዮ ጨለለች ወይስ እኛ ነው የጨለልነ? ፈጣሪ ወቀው። በጣም አስመሳይ አሽቃባጭ። እቺንማ ማለት ነው ወላሂ በሳማ ነበር መለጥለጥ። እቺ ሁለት ምላስ ማለት ነው። አስባችሁታል? በዚና መቀመጧ ላይ ከእንትን ላይ ዚናዋን አደባባይ ላይ እያወራሽ ረብል ዓለሚን እኮ ሰትሮ ነው ያለ አይደለ? እቺ ግን ዚና መስራቷን አደባባይ እያወራሽ፣ ሁለተኛ ደግሞ አሁን ደግሞ ምን ብላ መጣሽ? የቤተሰቦችን ተጨፈለው በጨፈተው አንቺን እኔ ቤተሰቧ ብሆን እንዴት አድርጌ እንደማዋርዳት ነው የማውቀው። እንዴ ቢያንስ ምን አለ ሰተርብት ያለ ይሰትርሽ አቦ። ሰው እንዴት በዚህ ደረጃ አሽቃባጭ ይሆናል? ዲን እኮ የማይሸጥ የማይለወጥ ዕቃ ነው። ሲጀመር አንቺ በዝሙት ያለሽ ሴት እየመጣሽ ራሱን አንዳንዴ ማለት ነው። በፊት በጣም ወድሽ ነበር፣ ከታተልሽ ነበር። የሆነ ታይም ላይ ነው ሰው ሲሰድበኝ ከአንቺ ቤት ያቆምኩ ማለት ነው። ገባሽ? ስለዚህ ለምንድነው ወደ ፈጣሪሽ ማትመልሽ? ለምንድነው በዚህ ደረጃ የምታሽቃብጪው? ረብል ዓለሚን እድሜ ጤና አፍያ ሰጥቶሻል አይደለ? እስኪ አንድ ፈጣሪ እኮ የሆነ ነገር የሚሰጠን እኮ እኛን እንድናገናዝብበት ነው አይደለ? አንቺ መገናዘቢያ የጎደልሽ አሽቃባጭ አሽቋላጭ። ሁለተኛ ደግሞ በቃ ዲንል ወይ ለይተሽ ውጪ ወይ ለይተሽ ግቢ። ምክንያቱም አታወናጅይን። የምትሰሪው ስራ ምንም እንዴ። በባለፈው ባሩክ እኔ ሙስሊም ነኝ አለሽ። ባሩክ ለእንትን ባሩክ ነው አላወልቅም እንደ ጠራሃን የምትጠቀመው አለች። አያችሁ ማለት እች ሴትዮ ተልኮ አላት ያጀማ። ዝም ብለን እንደ ቀላል የምናያት አይደለችም። ገባችሁ? አሁን ደግሞ ለማሽቃበጥና ለማሽቋልጥ በቀደም ጎንደር ሄድኳልሽ ለእንትን እሱ ቤተክርስቲያን ምናምን ይወጣል ጎንደር ላይ ማለት ነው። አሁን ደግሞ ተመልሳ ደግሞ ሻማ ታበራልሽ። ሰው እንዴት ነው አንድ የእስልምና እምነት ተከታይ ሆኖ በዚህ ደረጃ አሽቃባጭ የምትሆኙ? እንደ እስልምና እኮ ጧፍ መያዝ አይቻልም። ምክንያቱም እኛ አናምንበትማ አናመልክበትም። ገባሽ? በዚህ ደረጃ ማሽቃበጥ፣ በዚህ ደረጃ ማሽቋልጥ። ባልሽ እኮ አንቺ ስትሞች አብሮሽ አይጠየቅም አይደለ? አንቺና ስራሽ ነው። ስለዚህ እንዲያው ለአላህ ብለሽ ወደ ዲንሽ ተመለሽ። እኛንም አታወናጅይን። ምክንያቱም ቪዲዮ ስክሮል ስናረግ ትመጫለሽ።
ከዛ ደግሞ መሻላ እነ በልቶ ቁልጫሉ መሻላ ጎበዝ ጀግና። እኔ ሙስሊም ሆናችሁ መሻአላህ ስትሉ በጣም ነው ማፍርባችሁ። ገባችሁ? አንዳንዴ አላህ Subhanahu Wa Ta'ala አቅል ይሰጠን ልናገናዝብበት ነው። እቺ ደግሞ ዱንያ ፍቅራ በዱንያ ፍቅር ያበደች ናት። ገባችሁ? ማልትን ያላቅም ምን ተልኮ ኑሯት ነው እንደዚህ ሶሻል ሚዲያ ላይ መታ እንትን የምትለው አስባችኋል? በባለፈው ምንድነው ያለሽ? እኔ ልጄን እንደዚህ ካላለ ሰይጣን አመልካለሁ አለሽ። እኔ አሁን ሳስበው ሰይጣን አምላኪ ናት። ሰይጣን አምላኪ ናት። ለምን እንዳለ የምታረገው ነገር በጣም የሚያስጠላ በጣም የሚዘገንን ነገ ወዲያ አስባችኋል? ልጆቿ ክርስቲያኖች ናቸው። እሷ እንትን ባሏ ክርስቲያን ነው። እሷ የምትወልዳቸው ልጆች ምንድናቸው? ክርስቲያኖች ናቸው። ከዛ ደግሞ መታ ደግሞ እኔ ሃይ ሙስሊም ነኝ ትላለሽ። አስባችኋል? የማይመስል ነገር ለሚስት አትንገር ይላል ያገሬ ሰው። እንዴ አረ የእናቴ ልጅ ዱንያ ብላሽ ማንም ይብላሽ ነው። ዱንያ ነገ ጧት ሁሉም ጠፊ ነው። ትናንትና ቢያንስ በዚህ በሞተው ሰው እያትማሪም ትናንትና አብሮን ነበር፣ ዛሬ የለም። እስኪ ማለት ከትላልቅ አርቲስቶች ወይም እንደዚህ እስኪ ተማሪ ከነሱ። ምክንያቱም ወደ ሃይማኖትሽ ተመለሽ። ዲን ማለት ቀይ መስመር ነው እንዴ። በዚህ ደረጃ እንዴት ነው የምታሽቃብጪው? እንዴት ነው ልቦናሽ እንደዚህ ብሎ እንዴት ሞትና እንዴት አትፈሪም? ነገ ወዲያ እንዴት ነው ከአላህ ጋር የምተሳሰበው ብልሽ እንዴት አትፈሪም? እንዴት ለዲንሽ አትቆረቆሪም እንዴ? እንዴት ነው በዚህ ደረጃ? አንቺ ቁርአን ትችያለሽ። 30 ጁዝ ቁርአን አክተመሻል። አረበኛ በደንብ ነው የምታወሪው። እንዴት ነው አላህ ረህማውን ያነሳብሽ? ስለዚህ ወደ ዲንሽ ተመልሽ የኔ እናት። ይህን ትዳር አከንትፍ ብለሽ ተፍተሽ ውጭና ህይወትሽን ኑሪ። ምክንያቱም ባልሽ አኼራ ላይ አያገለግልሽም፣ ለዚህ ለዱንያ ነው። ገባሽ? ልጆችሽም እንደዛው፣ ምክንያቱም ዲንን እየተማሩ አይደለም። ስለዚህ የኔ እናት አኼራሽን አታበላሽ። በሁለተኛ ደረጃሽ ደግሞ ተልኮሽ ምንድን ነው? አንቺ ተልኮሽ ምንድን ነው እንዴ? ማለት እንዴት ነው ሰው አላቅም። እኔ ማለት ምን አይነት እንትን ፈጥሮብሽ ነው ማለት እኔ አላቅም። ስለዚህ ወደ ልቦናሽ ተመለሽ። አላህ Subhanahu Wa Ta'ala ለሰጠን ወቅት ለሰጠን እያንዳንዷ ነገር ረብል ዓለሚን ይጠይቀናል። ስለዚህ ወደ ልቦናሽ ተመለሽ። አላህ ያውጣሽ እያላችሁ ደግሞ የምታሽቃብጧላችሁ። ማውጣቱን ያውጣት። ግን እንዴት ነው በዚህ ደረጃ የምታሽቃብጡት? እንዴት ነው በዚህ ደረጃ እንዴ? ሰው እኮ ወይ ለይቶ ወደዚህ ይሄዳል ወይ ለይቶ ወደዚህ ይመጣል። አለኮ ማሽቃብን ትጣላላችሁ። እንደዚህ አላየውም። ትናንትና ከመሃላችን የነበሩ ሰዎች ዛሬ የሌሉ ሰዎች እንዴት ነው በእነሱ ማትማረው? እንዴት ነው በዚህ ደረጃ የምታሽቃብጠው? ወይ ሰውየውን እንደምን በይና ወደ እስላም አንተም በዩ አስልሚው። እናንተም ሁለታችሁም ስለሙ፣ እስልምናን ተቀበሉ። እስልምና ምን ያክል እንደሚጥም ምን ያክል እንደሚጣፍጥ ምን ያክል ምርጥ ዲን እንደሆነ አስተምሪው እንዴ። አንቺ እኮ በኮንፊደንስ በትሽ ልጆቼን ክርስቲያን ያረኳቸው ባሌ መልካም ስለሆነ ነው ብለሽ እኮ ነው መተሽ የተበጠራቅሽ። ለመፈመስ ብለሽ ነው ሲጀመር። ለመፈመስ ፍመሳ በእንደዚህ አይነት ከሆነ ባፍንጫዬ ይውጣ። ለመፈመስ ብለሽ ነገ ወዲያ አኼራሽን አታበላሽ። እቺ ዱንያ ሁላችንም እንሄዳለን። እኔ፣ አንቺ፣ እናትሽ፣ አባትሽ፣ እናቴ ሁላችንም እንሄዳለን። እዚች ዱንያ ላይ የሚቀር የለም። ግን ምን አለ መሰለሽ ከሞቱ አማሟቱ ምን አለ አይብሽን ወይም ብትሰትሪ። በቃ ከመጀመሪያው እኮ አይብሽን ሰትረሽ ብትመጭ እኛ ራሷ አንወናጀልም ነበር። አይምሽን እንደ አደባባይ አስፋልት አውጥተሽ መጣሽ፣ እኛ ደግሞ አያስችለንም እንናገራለን። እኛንም አታወናጅይን። ስለዚህ በቃ ለይ በአላህ ሰው እንዴት ነው በዚህ ደረጃ ማስመሰሉን የተካንሽበት? ማስመሰሉን ሆዳደር ማለት ነው። ሆዳደር እኔ እንዳንቺ ሆዳደር ሆዳም አላየውም። ሆዳደር በቃ ማለት ጭንቅላትሽ ሁሉ ገንዘብ እንጂ ነገ ጧት የአኼራ ጉዳይ ማሳስበሽ አንቺን አየው። ከዛ ደግሞ የሆነ ነገር ስትቀበል ኖ እኔ ሙስሊም ነኝ ባሩኬን አላወልቅም። የትኛው ሸሪዓ ነው ሲጀመር ባሩክ ይፈቀዳል የተባለው? እንዲያው ተው ረብል ዓለሚን ሲመጣ
እኛንም እንዲያው እንትን አትበሉን፣ አታወናጅሉን። በአላህ ተው። እንዲያው ዝም ስንል እኮ እዳ ገባን። ያጀማ ምን አለ አይባችሁን ስትር ብታረጉ፣ እኛም እኮ አፋችን ዘግተን ዝም እንል ነበር። አሁንማ እኮ ሶሻል ሚዲያው እጅ አለ። በተለይ እንደዚህ የአንዱ ሃይማኖት ለፎሎና ለላይክ ተብሎ ማናየው ጉድ የለም። እንዲያው አላህ መጨረሻችን ያሳምርልን። በጎቹ ግን ማሻአላህ አትበሉ። በተለይ ሙስሊሞች እዛ ገብታችሁ ማሻአላህ ተባረከላ ምናምን አትበሉ። ማሻአላህ ለምን እንደሚባል እወቁ። እንዲያው ምን አለ እንዲያው እናንተን እንደዚህ ነበር እንደ ክብሪት መለኮስ። ነገ ወዲያ በምንጽፋት ኮሜንት እንጠይቅባታለን። ገባችሁ? ማሽቃበጡን በልክ አድርጉት። በዚህ ደረጃ አላቅም። ገባችሁ? ስለዚህ አረ እኔ ምንም አልልም። ደሞ እኮ ፈጣሪ ወይ ትዕግስቱን ስጠኝ ያ ረቢ። እኔው ሌሊት ነው ከፈጣሪ ጋር ታጣይ እንዲያው አይቼ ማለፍ ስላልቻልኩ እንጂ ዝም ብል ደስ ይለኝ ነበር። ሰው እንዴት ነው በዚህ ደረጃ የሚያሽቃብጠው? ፈጣሪ ወይ ትዕግስቱን ስጠኝ። ሳታሽቃብጥ ሳላሽቃብጥ ሳልል ግደለኝ፣ ሞት አይቀር። ሰው እንዴት ነው የሚችልበት? አውዝ ቢላሂ ሚነ ሸይጣን ረጂም። ትዕግስት